አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ልጆች ሰላም ናችሁ ወይ? ስራ ጤና እንዴት ይዟችኋል? ከኔ ጋር በጣም አሪፍ ነው አልሐምዱሊላህ። በጣም ጠፍቼ ነበረ ማለት ነው። የጠፋ ሰው አትፈልጉም ወይ እያልኩኝ የሆነ ችግር ገጥሞኝ ነበረ። ብቻ አልሐምዱሊላህ ለኩል ያህል ችግር አይግጠመን አይባልም። መፍትሄውን አላህ እንዲያቀርብልን ዱዓ ማድረግ እንጂ ማለት ነው። ሁላችሁም በዱዓ አትርሱኝ። አሁንም እና እናንተ እንዴት ናችሁልኝ? እንዴት ናችሁ? በያላችሁበት ሁላችሁም ሰላም ናችሁ ወይ? በባለፈው ስለ እንስሳት ዋጋ ስሪልን ስለ ላምና ስለ በግ ያላችሁ ልጆች ነበራችሁ። በየጊዜው ተለዋዋጭ ቢሆንም ግን አሁን ላይ ያለው ዋጋ ማለት ነው። ይህ ከላሟ ስጀምርላችሁ የሀበሻ ላም አሪፍ የተባለችዋ 70-80 ትሸጣለች። ከዛም በታች ዝም ብሎ እንደ ሁኔታቸው ያኔ እንዲያክሳታቸው ምናምን። የአሜሪካ ላም የምትባለዋ ደግሞ እሷ ከ100 በላይ ናት። 110 ምናምን እዛ ነገር ናት ማለት ነው። ስለ በግ ስነግራችሁ አንድ እናት በግ 25,000 ብር ታሽጣለች ብለዋል ማለት ነው። ያው እንግዲህ እንዳቀላለባቸው እንደየያዛችሁ እንዳመጋገባቸው ይለያያል። ዝም ብላ ደግሞ መካከለኛዋ 25 ተሸጣ ያለች ብለዋል። ደግሞ ደህና በገር ደህና የምትባል በግ 15,000 ብር የገዙ ሰዎች አይቻለሁ ማለት ነው ባይኔ። ቄቦች ደግሞ 6,000 7,000 እስከ 10,000 ድረስ አሉ ማለት ነው። ደህና ቄብ የሚባሉት ላት ያላቸው ምናምን በጣም አጣርቼ ነው የማወራችሁ፣ ዝም ብዬ እንዳይመስላችሁ ቆይቻለሁ ኢንፎርሜሽን ከሰበሰብኩ ማለት ነው። እና የበግ ዋጋ ይህን ይመስላል ማለት ነው። ያው የበግ ሙክት እስከ 40,000 ይሸጣል። ወጠጤዎቹ ምናምን ነገር ውድ ከመሆናቸው የተነሳ አሁን ላይ ቄቦች ምናምን ነገር ነው ማለት ነው ለሀጅ እንኳን እየገዛ ያለው ሰው። በአጠቃላይ በግ እርባታ ያዋጣል ነው የምላቸው። ያዋጣል ግን ትዕግስት ነው የሚያስጨርሱት። ወላሂ በተለይ ከተማ ላይ የሆነ በግ ጀምር ምናምን ነገር ቤት የተረፈ ይበላሉ ምናምን ብትሉ ኧረ ቢስሚላ ያናድዳሉ። ግን ሁሉን ነገር ለተቋቋመ ሰው አዋጭ ቢዝነስ ነው እላችኋለሁ። ውድ የሀገሬ ልጆች እንዴት ናችሁልኝ? ስለሌላ ጉዳይ ደግሞ የምነግራችሁ ነገር ካለ ኮሜንት ላይ ጻፉልኝ። ጃሂዝ ነኝ። አሁን እንግዲህ ክረምቱን እኔ ክረምት በነገራችን ላይ በጣም ይመቸኛል፣ በጣም ነው የምወደው። በሰላም የምንቀበል ያደርገን፣ በሰላም የምንጨርሰው ያደርገን ከቤተሰቦቻችንም ጋር እና ክረምት እየመጣልን ስለሆነ እኔም በደንብ ፈታ ብዬ እመጣለሁኝ። እናንተም ሰብስክራይብ ላይክ ለማድረግ ወደኋላ እንዳትሉ ውድ ቤተሰቦቼ። ሁላችሁንም አረጋችኋለሁ። ናፍቃችሁኛል። ላይክ አድርጉኝ፣ ለሸር የደረሳችሁ ሸር አድርጉኝ፣ ሰብስክራይብ አድርጉኝ እና ደግሞ ዱዓም አድርጉልኝ። ዱዓ አላህ ሀጃሽን አላህ ያውጣልሽ ብላችሁ ዱዓ አድርጉልኝ። በጣም ዱዓችሁ ያስፈልጉኛል የሀገሬ ልጆች። በጣም የተቸገርኩበት ሁኔታ አለ። አስፈላጊ ከሆነም ሌላ ጊዜ ራሱን የቻለ ቪዲዮ ሊሰራላችሁ ይችላለሁ። እና በጣም የተቸገርኩበት ሁኔታ ስላለ በጣም ዱዓችሁ ያስፈልገኛል። የርቅ ሰው ዱዓ ስለሚደርስ ሙስተጃብ ስለሚሆን አላህ በቃ የፈለግሽውን ነገር አላህ ያደርግልሽ ይበሉኝ። እና ውዶች ሁላችሁንም ወዳችኋለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁኝ። በድጋሚ እንግዲህ አልጠፋም፣ ኢንሻአላህ አመጣለሁ። በተከታታይ ለመዝለቅ ሞክራለሁ ማለት ነው። እና ይህን ያህል ተለፈለፍኩባችሁ ይበቃኛል። ሰላም